ክለባችን አርሰናል በክረምቱ የዝውውር መስኮት በርካታ ተጫዋቾችን ማስፈረም እንደሚፈልግ እየተገለጸ ይገኛል። የተለያዩ የመሃል ሜዳ ተጫዋቾች እንዲሁም ደግሞ የክንፍና ቀኝ የተመላላይ ስፍራ ተጫዋቾችን ለማስፈረም እንቅስቃሴ ጀምሯል። እንዲሁም ደግሞ ከክለባችን ሊወጡ ያሉ በርካታ ተጫዋቾች አሉ። እነማንስ ሊወጡ ነው? ወዴትስ ክለብ ሊያመሩ ይችላሉ? እንዲሁም ደግሞ እነማንስ ልናስፈርም እንችላለን የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። በተለይም ታማኝ ከተባሉ ምንጮች ነው ይህንን መረጃ ይዤላችሁ የመጣሁት። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንድታደርጉን ስንል ጠይቃችኋለን። እንደማታሳፍሩን እናምናለን። በቀጥታ ወደ መረጃዎቻችን እናምራ። የመጀመሪያ መረጃችን የሚሆነው ቤን ዋይት ነው። ቼልሲ፣ ሊቨርፑል፣ ማንቸስተር ዩናይትድ እና ኤቨርተን የቤን ዋይትን ሁኔታ በንቃት እየተከታተሉ እንዳለ በዛሬው ዕለት ስካይ ስፖርት ይህንን መረጃ ይዞ መውጣት ችሏል። እንዲሁም ደግሞ ኮት ኦፍ ሳይድ እንዳለው ከሆነ በተለይም ማንቸስተር ዩናይትድ እና ቼልሲ እንዲሁም ኤቨርተን ከሊቨርፑል ላቅ ባለ መልኩ ከፍተኛ የሆነ ፍላጎት በቤን ዋይት ላይ አላቸው እያለ ይገኛል። ቤን ዋይት ባለፉት 2 ዓመታት የመጫወት ጊዜ በማጣቱ ምክንያት በአርሰናል ቤት ያለው ቆይታ አጠራጣሪ ሆኗል። አርሰናል ተጫዋቹን ማቆየት ቢፈልግም እሱን ሊተኩ የሚችሉ ተጫዋቾችን ግን በሚስጥር እያጠና ነው የሚልን መረጃ ኮት ኦፍ ሳይድም ቶክ ስፖርትም እንዲሁም ደግሞ ቲም ቶክን ይህንን መረጃ ይዘው እየወጡ ይገኛሉ። እንግዲህ ቤን ዋይት በአርሰናል ቤት የሚቆይበት እድል እጅግ በጣም አነስተኛ እየሆነ መጥቷል። በክረምቱ የዝውውር መስኮት የመጀመሪያ ሽያጫችን እንግዲህ ቤን ዋይት የሚሆንበት እድል እጅግ በጣም ሰፊ ነው ማለት እንችላለን። እንዲሁም ደግሞ የእሱን ተተኪ ደግሞ አርሰናል እየፈላለገ እንዳለ ነው መረጃዎች እየጠቆሙ የሚገኙት። ቀጣዩ መረጃችን ደግሞ የሚሆነው ሌዊስ ማይልስ ስኬሊ ነው። የአርሰናሉን የ19 ዓመት ተስፈኛ ማይልስ ሌዊስ ስኬሊ በማንቸስተር ዩናይትድ የዝውውር ዝርዝር ውስጥ ወይም ሾርት ሊስት ውስጥ ተካቷል የሚል መረጃዎች እንደ ስካይ ስፖርት ያሉ ታማኝ የመረጃ ምንጮች እያስነበቡ ይገኛሉ። ማንቸስተር ዩናይትዶች ለግራ ተከላካይ ቦታቸው እንደ ትልቅ ተተኪ አድርገው እያዩት እንደሆነ ነው ስካይ ስፖርት እየዘገበ የሚገኘው። በተለይም ሌዊስ ማይልስ ስኬሊ በቻምፒዮንስ ሊግ የሚሳተፉ ከሆነ ማንቸስተር ዩናይትዶች ወደዚያ የሚያመራበት እድል እንዳለ እየተዘገበ ይገኛል። በተለይም በሚካኤል አርቴታ ስር በዘንድሮ የውድድር ዘመን ጥቂት ጊዜን እያገኙ ከሚገኙ ምርጥ የተባሉ ወጣት ተስፈኞች መካከል ማይልስ ሌዊስ ስኬሊ ነው። በተለይም ሌሎችን ተጫዋቾች በምንመለከትበት ሰዓት እንደነ ኦሬሊ ምን ያህል እያደጉ እንደሆነ በማንቸስተር ሲቲ በፔፕ ጋርዲዮላ ላይ እየተመለከትን ነው። ነገር ግን ሌዊስ ማይልስ ስኬሊ በሚያሳዝን ሁኔታ በባለፈው የውድድር ዘመን ኮከብ ተጫዋች ተብሎ በተለያዩ ጨዋታዎች ላይ መመረጥ የቻለው የአርሰናል ትክክለኛው ተጫዋች በተለይም የሚኬል አርቴታን ፕሮጀክት በሚገባ የተረዳ የማጥቃቱን ክፍል በሚገባ የሚያገዝ በጣም ኮንፊደንስ ያለው ለእንግሊዝ ብሔራዊ ቡድን አርሰናል እጅግ በጣም ትልቅ ውለታ ዋለ ተብሎ ሲወራ የነበረው ተጫዋች እንግዲህ አሁን ላይ አቋሙ ወርዶ ለእንግሊዝ ፕሪሚየር ሊግም ለእንግሊዝ ብሔራዊ ቡድንም እየተጠራ አይደለም የሚገኘው። ለአንደር ቡድን ነው እየተጠራ የነበረው። በባለፈው ውድድር ዘመን ግን ከራይስ ጋር በመሆን ድንቅ ጊዜ ነበር በእንግሊዝ ብሔራዊ ቡድን ማሳለፍ የቻለው። ለእንግሊዝ ብሔራዊ ቡድንም በተደጋጋሚ ሲጠራ ነበር። ዘንድሮ ግን እጅግ በጣም የወረደውን ሌዊስ ማይልስ ስኬሊ እየተመለከተ እንገኛለን። አቋሙም ወርዷል። ከእንደገና ደግሞ ጨዋታዎችንም እያደረገ አይገኝም። በዛ ምክንያት እንግዲህ በክረምቱ የዝውውር መስኮት ወደ ሌላ ክለብ ለማምራት ፍላጎት እንዳለው ነው የተገለጸ የሚገኘው። ነገር ግን ተጫዋቹ ቋሚ ሊሆን እያለ አይደለም የሚገኘው በአርሰናል ቤት። ቢያንስ እንኳን ተጠባባቂ ሊሆን የሂንካፔ አሊያም የካላፊዮሪ ነገር ግን ሶስተኛ ተመራጭ መሆንን አልፈልግም እያለ ይገኛል። ሚኬል አርቴታ ምን ይወስናል የሚለውን ጉዳይ ወደፊት አብረን የምናይ ይሆናል። ሌላኛው መረጃችን የሚሆነው ደግሞ አርሰናል በክረምቱ የዝውውር መስኮት የመሀል ሜዳ ተጫዋች ማስፈረም ይፈልጋል የሚል መረጃ በስፋት እየወጣ ይገኛል። ለምሳሌ ያህል ሳንድሮ ቶናሊ አንዱ ነው። ይህ ጣሊያናዊ አማካኝ በአርሰናል ዝርዝር ውስጥ ይገኛል የሚል መረጃን በስፋት እየወጣ ይገኛል። እንግዲህ ይህ የኒውካስትል የመሀል ሜዳ ተጫዋች በአርሰናል በጥብቅ የተፈለገ እንዳለ ስካይ ስፖርት ነው ይዞት ይህንን መረጃ እየወጣ የሚገኘው። እንግዲህ ሌሎችም ታማኝ የተባሉ የመረጃ ምንጮች ሳንድሮ ቶናሊ ለማስፈረም አርሰናል ከፍተኛ ፍላጎት አለው የሚል መረጃ ይዘው እየወጡ ይገኛሉ። ሳንድሮ ቶናሊ ለማስፈረም እንግዲህ አርሰናል ብቻ አይደለም ማንቸስተር ዩናይትድ በጥብቅ የሚፈልገው። ኒውካስትልም ይህንን ተጫዋች በቀላሉ መሸጥ አይፈልጉም። በተለይም ተጫዋቹ ወደ ጣሊያን ነው ማምራት የሚፈልገው። በተለይም ከኒውካስትል የሚለቅ ከሆነ ወደ ጣሊያን ማምራት ይፈልጋል። ነገር ግን ጣሊያን እንደነ ጁቬንቱስ፣ ኢንተር ሚላን ያሉ ቡድኖች ኒውካስትል እየጠየቀ ያለውን ያህል ገንዘብ ለመክፈል ፍቃደኞች እንዳልሆኑም ነው እየተገለጸ የሚገኘው።
አርሰናል ግን የተጫዋቹን ዋጋ ከፍሎ የማስፈረም እድል አለው። እንደገና ደግሞ አቅሙም አለው። ለምሳሌ በዘንድሮ የውድድር ዘመን በዙቢሜንዲ ቤታ በጣም እየተቸገረ ነው ብለን እናነሳለን አርሰናል። ሳንድሮ ቶናሊን ግን ቢያስፈርም ሞር ችግሮቹ ይቀርፋሉ ብለው ከሚያስቡ ደጋፊዎች መካከል ነኝ እኔ በግሌ። ሳንድሮ ቶናሊ ወደ አርሰናል ቢመጣ እጅግ በጣም ደስተኞች ከሚሆኑ ሰዎች መካከል ደጋፊዎች መካከል አንዱ ነኝ። ምክንያቱም ደግሞ የቶማስ ፓርቲ አይነት ባህሪ ስላለው ሞር የማይፈራ ኮንፊደንስ ያለው ሞር ሹት የሚያደርግ ሞር ፕሮግሬሲቭ ፓሶችን የሚያበዛ የማይደነግጥ ተጫዋች ስለሆነ ከእንደገና በፕሪሚየር ሊጉ ልምድ ያለው ስለሆነ እንግዲህ ይህ ተጫዋች ወደ አርሰናል መጣ እጅግ በጣም ደስ ይለኛል። ሌላኛው ደግሞ ኤሊዮት ኤንደርሰን ነው። ይህም ተጫዋች እንግዲህ በአርሰናል፣ በማንቸስተር ዩናይትድ፣ በማንቸስተር ሲቲ፣ በኒውካስትል ዩናይትድም በሳንድሮ ቶናሊ ክለብ ማለት ነው። በተለይ ሳንድሮ ቶናሊን የሚያጣ ከሆነ ኤሊዮት ኤንደርሰንን በተተኪነት ማስፈረም ይፈልጋል እያሉ ይገኛሉ። ይህን መረጃ ይዘው የወጡት ስካይ ስፖርት ናቸው። በተለይ የዝውውር መስኮቱ ላይ አሁን ገና ካሁኑ በንቃት መረጃዎችን እየወጡ ይገኛሉ። ስካይ ስፖርት ታማኝ እንደሆኑ ይታወቃሉ። በእንግሊዝ ካሉ በጣም ታማኝ ከሚባሉ የመረጃ ምንጮች ናቸው። ኤሊዮት ኤንደርሰንን ለማስፈረም አርሰናል ፍላጎት አለው እያሉ ይገኛሉ። ይህንን የመሀል ሜዳ የኖቲንግሃም ፎረስት ተጫዋች እንግዲህ በአሁኑ ሰዓት ላይ በፕሪሚየር ሊግ ያሉ ክለቦች ኦልሞስት ሁሉም ማለት ይቻላል ቶፕ ላይ ያሉ ማስፈረም ይፈልጋሉ። ከእንደገና ደግሞ ከፕሪሚየር ሊግ ውጭ ሀያላን የተባሉ ክለቦች በቻምፒዮንስ ሊጉ በተደጋጋሚ ዋንጫዎችን ያነሱትና ሪያል ማድሪድ እንዲሁም ባርሴሎና ይህንን ተጫዋች በጣም በጥብቅ እንደሚፈልጉት ነው መረጃዎች እየጠቆሙ የሚገኙት። ነገር ግን ተጫዋቹ በዛው በእንግሊዝ መቆየት እንደሚፈልግ ነው የተገለጸ የሚገኘው። በእንግሊዝ የሚቆይ ከሆነና አርሰናል በጥብቅ ፈልጎት እርምጃዎችን የሚሄድ ከሆነ ከተጫዋቹ ጋር ንግግር የሚያደርግ ከሆነና እሱን ለማሳመን የሚሞክር ከሆነ ከየትኛውም ክለብ በተሻለ መልኩ አሁን ላይ አቋሙ የሚያምረው ለአስፈረም ብሎ ራሱ ቢጠይቅ ደስ የሚለው የሚያምርበት ራሱ ክለብ አርሰናል እንደሆነ ይታወቃል። በተለይም ደግሞ የፕሪሚየር ሊጉን ዋንጫ የምናነሳ ከሆነ የትኛውም ተጫዋች እምቢ ይለናል ብዬ አላስብም። እምቢ ብሎን በዛው በእንግሊዝ ይቆያል ብዬ አላስብም። እኔ በግሌ ባይሆን ሌላ ሀጉር ላይ ሊገባ ይችላል፣ ስፔን፣ ጀርመን ሊሄድ ይችላል እንጂ በፕሪሚየር ሊጉ የሚቆይ አይመስለኝም። አርሰናል ሪጀክት አድርጎ በፕሪሚየር ሊጉ ሌላ ቲም የሚመርጥበት እድል እጅግ በጣም አነስተኛ ነው። በተለይም ቋሚነቱ የሚረጋገጥለት ከሆነ እንግዲህ ከማንቸስተር ሲቲም ከማንቸስተር ዩናይትድም ከቼልሲም ከሌሎችም ከሊቨርፑልም በተሻለ መልኩ አሁን ላይ ተጫዋቾች አርሰናል የሚመርጡበት እድል ከፊት ለፊታችን አለ ማለት እንችላለን። በእርግጠኝነት ይመርጣሉ ማለት እንችላለን። ሌላኛው መረጃችን የሚሆነው ደግሞ ክቫራትስኬሊያ ነው። ክቪቻ ክቫራትስኬሊያ አርሰናሎች እጅግ በጣም በጥብቅ የፈለጉት እንዳለ መረጃዎች ይወጡ ይገኛሉ። አርሰናል በግራ መስመር ማጥቃት ላይ ያለውን አቅም ለማጠናከር የፒኤስጂውን ተጫዋች ክቪቻ ክቫራትስኬሊያን እና የኒውካስትሉን አጥቂ አንቶኒ ጎርደን በትኩረት እየተከታተሏቸው እንደሆነ መረጃዎች እየጠቆሙ ይገኛል። የአርሰናል አሰልጣኛችን ሚኬል አርቴታ እና የዝውውር ዳይሬክተሩ አንድሬ ቤርታ ወይም የአርሰናል ዳይሬክተር አንድሬ ቤርታ ቡድኑን ወደ ላቀ ደረጃ ሊያሸጋግሩ የሚችሉ ምርጥ ተጫዋቾችን ማምጣት እንደሚፈልጉ ነው መረጃዎቹ እየጠቆሙ የሚገኙት። በዛ ምክንያት እንግዲህ ይህንን ተጫዋች ዋነኛ ፎከስ አድርጓል ነው እየተባለ የሚገኘው። በተለይም በክቪቻ ክቫራትስኬሊያ ላይ ፒኤስጂዎች እንደ ባርኮላ ያሉ ተጫዋቾች ስላሏቸው ጥሩ ዋጋ ካገኙ ክቫራትስኬሊያን ሊሸጡት ይችላሉ የሚል መረጃዎችም ይወጡ ይገኛሉ። አርሰናል ይህንን እድል በቅርበት እየተከታተለ እንዳለም ነው መረጃዎች እየጠቆሙ የሚገኙት። በተለይም ይህ ተጫዋች አይሸጥም ብለዋል ፒኤስጂዎች። እንዲህ አይነኪ ተጫዋች አድርጎታል። ነገር ግን ጥሩ ገንዘብ የሚቀርብላቸው ከሆነና አርሰናል ደግሞ በዘንድሮ ውድድር ዘመን ፕሪሚየር ሊጉን የሚያሸንፍ ከሆነ እንግዲህ የክቫራን ልብ መግዛት ያቅተዋል ብዬ አላስብም። አርሰናል አሪፍ ደሞዝ የሚያቀርብለት ከሆነ ቋሚነቱን የሚያረጋግጥለት ከሆነ በእርግጠኝነት ልቀቁኝ ይላል። ፒኤስጂ ደግሞ ብዙም የሚጋተት ቡድን አይደለም። ሌሎችን ተጫዋቾች ማምጣት ይችላል። ከየትኛውም ቡድን ሰብስቦ ማምጣት ይችላል። ከእንደገና ደግሞ ያሉትም ተጫዋቾች ኳሊቲ ናቸው። ለምሳሌ በአሁኑ ሰዓት ላይ በፒኤስጂ የሚገኙት በሱ ቦታ ላይ የሚጫወቱ ማለት ነው ባርኮላ አለ፣ መባዬ አለ፣ ንሶኪ የሚባለው ተጫዋች አለ። እነዚህ በጣም ምርጥ የተባሉ ወጣት ተጫዋቾች ናቸው። ስለዚህም ብዙም ይጋተተናል ብዬ አላስብም። እንግዲህ በእኛ ቋንቋ ስንገልጸው ብዙም በጣም ያስጨንቀናል። ያልሸጥም ብሎ ውግም ይላል ብለን አናስብም። በጣም ቢፈርም ደስ ከሚሉ ተጫዋቾች መካከል ነው ክቪቻ ክቫራትስኬሊያ። ሌላኛው ደግሞ ዩሊያን አልቫሬስን ቢፈርም እጅግ በጣም ደስ ይለኛል። እኔ በግሌ ከዩሊያን አልቫሬስ ክቪቻ ክቫራትስኬሊያ ቢፈርም እጅግ በጣም ደስተኛ ነኝ። የእናንተን ያላችሁን ሀሳብ አስተያየት በኮሜንት ላይ ብታሳውቁኝ ደስ ይለኛል። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ